መጀመሪያ እየተሰራ ስላለው ነገር እግዚአብሔርን አመሰግናለሁ። ለዚህ ስራ ብቁ የሆኑና ራዕይ ያላቸው ህልም ያላቸው መሪዎችን ስለሰጠን ከዛ ባሻገር እንግዲህ ከኮሪደር ልማቱ ባሻገር የሪቨር ፕሮጀክቱን ወይ ደምዶ የወንዝ ዳር ልማቱን ስንመለከት እንግዲህ አዲስ አበባ ወንዝ ላለፉት 30 ዓመት እጅግ አስቸጋሪ ሰው አጠገባቸው ቆሞ እንዲህ ሊያወራ ይቅርና ለማለፍ እንኳን የምንቸገርባቸው ወንዞች ነበሩ። በሚገርም መልኩ ግን በአሁን ሰዓት ስንመለከት ከወንዙ ዳር ሂድ አያሰኝ። አሁን ያለንበትን አካባቢ እንኳን የእስጢፋኖስ ጀርባ የእሬቻ ቦታ ነው። ለእሬቻ ሰዎች እሬቻን ለማክበር ሲመጡ ወደ ወንዙ አትጠጉ ነበር የሚባለው ከግማቱ የተነሳ። ዛሬ ግን ሂድ አያሰኝ። ጽዳቱን እንደምትመለከተው ነው፣ ውበቱን እንደምትመለከት ነው። አይደለም የሀገር ውስጥን የውጭ ሀገር ሰዎችን በመጥራት ላይ ያለ የወንዝ ዳር ዳርቻ ነው እየተሰራ ያለው አንደኛው። ሁለተኛው አዲስ አበባን ወይም የሀገረ ኢትዮጵያን ገጽታ ግንባታ ነው። አዲስ አበባ ወንዞች መልማት ማለት ኢትዮጵያ ለማች ማለት ነው። ለምን አዲስ አበባ የብዙ ዲፕሎማቶች መቀመጫ፣ የብዙ ታላላቅ የዓለም አቀፍ ቢሮዎች መቀመጫ፣ የአፍሪካ ህብረት ዋና ቢሮ መቀመጫ፣ ሌሎች ታላላቅ ንግዶች የሚከናወኑበት፣ ሰዎች በየቀኑ እየወጡ የሚገቡባት፣ እጅግ ብዙ ዓለም አቀፋዊ ሰዎችን ታላላቆችንም ታናናሾችንም የምታስተናግድ ከተማ ስለሆነች በዚህ ልክ ማማሯና መዋቧ ለሀገራችን እንዲያውም የቱሪዝም የገቢ ምንጭ ዋና መሰረት ሆናለች። ኢኮ ቱሪዝሙን በከፍተኛ ሁኔታ እያሳደገች ያለችበት ሁኔታ ላይ ነው በአሁን ሰዓት ያለችው።